ግን ምን ዋጋ አለው? የዋሁንና ምስኪኑን ጀግና ወንድ ኃላፊነትን የሚወጣ ስላጋጠመች ተጫውተሽበታል። አሁን እሱን ተውት። እንግዲህ እኔ አላቀሳሰርም። ወደ መፍትሄው እንሂድ። ምን መደረግ አለበት? በቃ ይሄ ልጄን መቼም ቢሆን እኔ እኮ ማለት ነው ስንት ዋጋ ከፍዬበት አንድ ቀን ማለት ነው እርጉዝ ሆኜ አንድ ቀን ሳይጠይቀኝ ምን በልተሻል ምን አምሮሻል ሳይጠይቀኝ ሁልሽም መጥሽ እዚህ እኔ ላይ ትፈርጃለሽ። አይብን አንድ ጥያቄ ልጠይቅሽ ባለሽ ብዙ እናቶች ወይም ደግሞ ሌሎችም እናቶች እንበል ኢትዮጵያውያኖች ልጆቻቸውን እየያዙ ነው ስራ የሚሰሩ። ለምን ልጅን ይዤ ልስራ ብለሽ አላልሽ? ስራ አምጡልኛ እንደዛ ካላችሁ ስራ አለ እንዴ? ልጅ ይዞ የሚሰራ ስራ ካለ ስራ አለ። አሁንም ይዤው ልጅ ሌሎቹ እንደሚሰሩት ነው እኮ አምጡልኝ እሰራለሁ ልጄን ይዤ። እናቶች ይኸውልሽ ሌሎች እናቶች አሁን ልጆቻችንን ይዘን ስራ እንሰራለን ይላሉ። እያየናቸውም ነው። ገብቶሻል? አሁን እኮ አንቺ ልጅሽን ጥለሽ እኮ ነው እየሰራሽ። ልጅሽን ጥለሽ አትበሉ። ልጅሽን ጥለሽ ተመካክረን እኮ ነው የወጣሁት ይሄን ስራ ማለት ነው። እኔ ሰርቼ ልጁን ልንልክ እኮ ነው የወጣሁት እንጂ እኮ እኔ የወጣሁት እንዳይያዝ እሱ ከተያዘ ይሄን ልጅ ሚዲያ ላይ መልሼ አልወጣም ብዬ እኮ ነው የወጣሁት ስራ እኔ እንጂ እኮ ልንዘላዘልበት ወይ እየሰራሁት ልጨፍርበት አይደለም የወጣሁት ስራ። ከመጣሁ ጀምሬ ወጥቼ አላውቅም። እየሰራሁ ነው እንግዲህ እያቅሜን ያህል ማለት ነው። አሁንም ብሩ ተቀምጧል። ብሩ ተከፋይ ለደው ብዬ አስቀምጬው ነው እንጂ አሁንም ብሩ አለ የሰራውን ብር ማለት ነው። ቆይ ምንድን ነው ያደረኩት? ማማ ቆይ አንድ ጥያቄ። ልጅሽ ታመመ እኮ ያለሽ ነው። ልጅሽ ታመመ። ቆይ ልጄ ታመመ አይደለ? ልጄ ታመመ። አሁን እኔ የምትሉኝ ሽበሽ ይዘሽው ግቢና አሁን ምስር ቤት ሟቄ ነው የምትሉኝ ካላችሁ ይገባለሁ። ከፈረዳችሁ እኔ ላይ ከፈረዳችሁ ይገባለሁ። ችግር የለውም። መቼም ከሀገር ውጭ አልሆነም። እኛ ሽመሲ ግቢ የትም ግቢ አላለም። ይሄ ልጅ በእናት እጅ ነው መሆን ያለበት። በሚተኛበት ሰዓት ተሸኑጅ፣ በአማርኛ ምንድን ነው ተሸኑጅ? ተሸኑጅ ምንድን ነው? እገዙኛ ጀማ። እኔ በሽታውን ስለማውቀው በልጄ ላይ ባይፈጠርም እኔ ሆስፒታል በሚሄድ ሰዓት ይሄንን ችግር ስለማውቀው እነዚህ ልጆች ፌንት መውጣት ፌንት ይወጣል። ለተወሰነ ደቂቃ ፌንት ይወጣል። ፌንት ነቅላል፣ ራሱን ይስታል። ቆይ አይደለም አንድ ጥያቄ አለኝ። ይሄ ልጅ የዛን ሰዓት የለም ነበረ? ወርቆ ነው እንዴ ፌንት መንቀል የጀመረው ልጁ? የዛን ሰዓት የለም ነበረ? ታወደቀም እኮ እናቱ ጥላው ሄዳ ነው የሚባለው። እናቱ ጥላው ሄዳ ነው። ቆይ እንዴት ነው እናቱ ጥላው ሄደችው? ብር ልታመጣ እኮ ነው ልጅ የሄደችው እናትየዋ። ላላ ወላሂ በቪዲዮ እንኳን እኔ አይደለም እዚህ ቤት የሚኖሩ ልጅሽን ይሄን የሚያሳሰልኝ ልጅሽ ለምንድን ነው እናሳይሽ ችግርሽ ምንድን ነው ስትባል ልጁን አላይም ብላለች። ወላሂ ልጁ ይኸውልሽ እኔ ማለት ነው የተፈታሁበት ባለኝ ደውዬ አልለማመጥም፣ ግን ጎረቤት ላይ ደውዬ ልጄን ማየት አያለሁኝ። ማቸ ላሳይሽ ስልሽ እምቢ አይደል የምትይው? ዝም በል አንተ። ከአንተ ጋር የምንነጋገር ነው ታድርግ። እኔ ከአንተ ጋር የምንነጋገረው ነገር የለም። እኔ ጎረቤት ላይ ሁሌም ደውዬ እጠይቃለሁኝ። እሱ ግን ላይ አልደውልም። ምክንያቱም እየተለመጠመጠ እጄን ደከመኝ ይላል። አሳየኝ ስለው እጄን ደከመኝ ብርጠጠጠጠ ነው የሚለው። ታዲያ እንደዚህ አይነት ሰው ላይ ደውዬ የምንለማመጠው ለምን ብዬ ነው? ከሰው ላይ ደውዬ አያለሁ። በተቻለችው ሰዓት አዚ ያሳዩኛል። ከዛ ወጣለሁኝ። አለቃ ግዴታ እሱ ጋር መደወል አለብኝ እንደ ልጁን ለማየት። አባቶች ልጆቻቸውን ጥለው ሲሄዱ በእናቶቻቸው ስምምነት ነው ሂደው እናት ጋር ደውለው እናቶች የሚያሳዩቸው እንጂ ጎረቤት እየሄዱ አይደለም። ወላሂ ያው ረመዳን ነው። ማንም አሳይቷት አታውቅ። ላሳይሽ ሲሏት እንደውም እምቢ ስትላቸው ሁሉም ቦልቀዋታል። ምን አይነት አረመኔ ናት! እንደዚች አይነት ታወናጅልናል እያሉ ወላሂ አንተ ወንጀለኛ ለራስህ ወንጀለኛ ስለሆንክ የሴት ስም ማጥፋት ስለምትፈልግ ነው እንጂ ማለት ነው። እኔ ማንም ሰው አይለኝም። ምክንያቱም አንተ የሚፈረድልህ አንድ የተፈርዶልሃል እየተፈረድልህ ነው። አሁን ወደ መፍትሄው ለምን አንሄድም? ልጁ እናት ያስፈልገዋል፣ ሕክምና ያስፈልገዋል። ከቻላችሁ በገንዘብ ወደ ግል ሆስፒታል ሂዶ ታክሞ ይሄ ነገር እየጨመረ እንዳይሄድ መስተካከል ስለሚችል መድኃኒት እንዲወስድ ቀንም ይሁን ሌሊትም በሚተኛበት ሰዓት እየተኛሽ በማይተኛበት ሰዓት ዓይንሽን ልጅሽ ላይ ያሳርፈሽ ልጅሽን መከታተል፣ ቢላል ሰርቶ አንቺን ማገዝ፣ አንቺ ልጅሽን ማሳደግ። አይ እዛ ሀገርን ለማሳከም አቅማችን አይፈቅድም ብላችሁ ካላችሁ ደግሞ አሁንም አንቺ ልጅሽን ይዘሽ አገር ገብተሽ የሚታከምበትን ብር እየላከልሽ ልጅሽን ማሳከም።
እኔ የማውቀው የሴትነቴን የእናትነቴን ነው የምነግርሽ። የአንቺ ፍላጎት ነው። አልፈልግም፣ ይዤ አልሄድም፣ ልጁን የራሱ ጉዳይ ማድረግ ይችላል ብለሽ ስትይ የራስሽ ፍላጎት ነው። እኔ ግን ልጄን ሳሳድጋት እንዴት እንዳሳደግኩ ልንገርሽ። ልጄን ገና የ2 ዓመት ልጁና ይሄን ኬስ ሳቅ ቁጭ ማለት ስለማትችል እንደ በረሮ ስለምትበር በጀርባዬ አዝዬ ቀን ከሌሊት እግሬን ውሃ ውስጥ ነክሬ እንቅልፍ ሲመጣኝ ግንባሬን ግድግዳ ላይ አስጠግቼ እተኛ ነበረ። ስትጮህበት አባቷ እባክሽ ልተኛበት ነገ ጧት ስራ አለኝ ብሎ ሲጮህብኝ እሺ ባልዋ ብዬ እሱን ሳረብሽ ጠጋ እያልኩ ግድግዳ እየተጠጋሁ በቁሜ እተኛ ነበረ። ምን ስለሆንኩኝ? እናት ስለሆንኩኝ። ዘመድ ጓደኛ በይው ምን በይው በሰርግም በለቅሶም ሳልገኝ ያቺ ኩራተኛዋ እየተባልኩኝ በአናታችሁ ተተከሉ ከልጅ አትበልጡም ብዬ 17 ዓመት ኑሬያለሁ ለልጄ ብዬ። እናት መሆን ከፈለግሽ ልጅሽን ያዥ። አይ እናት መሆን አልፈልግም አያስፈልገኝም ብለሽ ካልሽ ደግሞ ተይው፣ ለልጁ አላህ አለው ማሬ። አሁን የቢላልና ያንቺ ጉዳይ ኢንሻአላህ ትሩሁ ጀሀነም ሐምራ ኢንሻአላህ ሀቅ ትወጣለች የዛን ጊዜ። ዋናው ግን ልጁ ነው። አሁን እዚህ እያሳሰበን ያለው የልጁ ሁኔታ ነው እንጂ ያንቺና የቢላል ከሆነ ዘይግለጥኩም ምንቱ። ግን ይሄ ልጅ ይሄ ህፃን ልጅ በወንድ እጅ እንዴት ነው የሚያድገው? እናት እኮ ስትዳብስ ራሱ መድኃኒት ናት። እናት እኮ ቅፍ ስታረግ ራሱ ትንፋሿ ራሱ ያድናል። እዳ ብለሽ የምትይውን ነገር ይጠየቅበት ቢላል። ከአሁን በፊትም የምናውቀው ነገር ስለሆነ መጀመሪያ አንቺ እናቱኝ፣ እሱ ወጥቶ ይስራ፣ ልጅሽን አሳድጊ። አቅሙ በሚፈቅድ ብትፈችም እንኳ ራሱ ተቆራጭ እያደረገ ያሳድግ ልጁን ነው ወይ እዚህ ሀገር ወይ ኢትዮጵያ። እኔ ይሄንን ነው ልልሽ የምለው። ሌላ ነገሩን ግን አይመለከተንም። ስለ እናንተ ስለ ሁለታችሁም አይመለከተንም። በነገራችን ላይ እናትነት ማለት ስላረገዛችሁና ስለወለዳችሁ አይደለም። ያረገሽው ወደሽ ሳይሆን ስሜትሽን ልታረኪ ስትይ ነው ያረገሽው እንጂ አላህ ልጅ ይስጠኝ ብለሽ ዱዓ አድርገሽ አይደለም። ለዝን ነው ልጆቻችሁን እንደ ትል የምጥሏቸው፣ እንደ ትል ነው የምጥሏቸው። ከአዛባ እንደወጣ ትል ነው ልጆቻችሁን የምጥሏቸው። አታስቡላቸውም። ኬፍ ኑምቲ፣ ኬፍ ብታኩሊ፣ ኬፍ ብትሽረቢ። ልጅ ስንት ወር ሙሉ ከአንቺ ርቆ ምን አይነት ትራስ ላይ ነው የምተኙ ማሬ? ከዛ ላይ ደግሞ ከሀረባ ቅንጭላቱ ላይ አለ። ነገ ጧት ሞተ ብትባይ ማን ጋር ነው የምታለቅሹ? ማን ነው አላህ ይሰብርሽ ብሎ የሚልሽ? ወጉ የሚደርስሽ እንዴት ነው? አንቺ ይሄንን ቁጭ ብለሽ አስበሽዋል? ላኢላሀ ኢለላ ምን ጉድ ነው የምታሳዩን? ምን ጉድ ነው የምታሰሙን? እስከወለዳችሁ ድረስ ይሄን ልጅ ተመን የምከፍሉት ሁለታችሁም ናችሁ። አንቺም እሱም ሁለታችሁም ተመን ትከፍላላችሁ። ክፈሉ። ታሟል፣ አንቺም እሱም አስታሙ። የትም መንዘላዘል የለም። ሁለታችሁም አስታሙ። አሁን ምንድን ነው ምለው አቶ ቢላል ሚስትህ ለምንድን ነው ወደ ስራ የሄደችው? ሰርታ ብር እየላከችልህ አንተ ልጁን እያሳደግክ ነበረ። እሷ ስራ ላይ በሆነችበት ሰዓት አንተ ከሴቶች ጋራ ቪዲዮ እያየች እየተናደደች ነው። በዛ ስትናገር 415 ብር ተቀበል። ጠይብ ምንድን ነው ችግሩ? ከአንተ ደግሞ መስማት እንፈልጋለን። እናንተም አደብ የላችሁም። ተናገር። እሺ ይኸው እያለች ያለችው ማለት ነው። እሷ እኔ ሪከርዷ እያዳዷለኝ እኔ ያልኩት ካለ ታንታ ዝም ብዬ አሁን መላፈጠር እሷን ለማሻቀቅ አንድ የምናገረው ነገር የለኝ ላለችው ሁሉ ማለት ነው። አግብቶ የምትለው 3 ሆነ አንቺ የሚወት ያዥ ታራሽን ጠብቀሽ ታወሪ አይፈለግሽውን እንት 3 ሆነን ቪዲዮ ላይቭ ገብተን ማለት ነው ጓደኞች ጋራ የነሱ ሚስት ትሆን ምን ትሆን አታውቅም። እኔ እዚህ ቤት የፈለገችውን ቁጥር ሰታሽ ቢላል አግብቶ ላይ ብላኛ ካደምንኖርበት ቤት አንቺ መጥይቅ ትችያለሽ መለው ማለት ነው። በአላህ ስም እኔ እንደዚህ አይነት ሰው አይደለሁም። የእነሱን ሱፍ አውጥተው ፎቶን እነሳ ብለው ያንን የነሱ ለብሼ እኔ ሱፍ እንኳን የለኝም በህይወት ያንን ለብሼ ላይቭ ላይ ገብተን እዛ ላይቭ ቆርጥ አድርገው ቪዲዮን ፖስተቱት ማለት ነው። ደግሞ መቼ ነው? አሁን የፈታኋት እሷን 4 ወር በፊት ነው።
አሁን በዚህ ነው ውስጥ ማለት ነው። ሲቀጥል ደግሞ እኔ ሻንጣዬን ነው የምፈልገው ልጅ አልፈልግም ያለችበት ሪከርዷን እኔ ያሰማለሁ። ያን ስትል ሰዎቹ ምን አሉ? የቤት ኪራይ ትክፈል፣ እንደዛ ሻንጣ ማውጣት ከፈለገ የቤት ኪራይ ክፈሉ፣ አለበለዚያ እንዲህ ተቸግረህ አንጠይቅህም አሉኝ። እንደዛ ስትባል የቤት ኪራይ 800 ብር ካከፈልሽ ሻንጣሽ ውሰጂ ስላት እሺ አለኝ። እንደዛ ያንን ብር ስልክ የሚሸዋርም ስንት እንደምከፍል ታውቀዋለች። 100 ብር ነው እሷ ካለችበት ቦታ ማለት ነው። 1230 ብር አድርጋ ላከኝ። የተረፈው ስንት ብር ነው? 330 ብር ነው። ሻንጣዋንም ወስዳለች። ይሄ ዋሽቼ ከሆነ ትናገራለች። እንደዛ ብላ ማለት ነው። እዛ ስንሮን የጠይቂያት አላውቅም። ይሄን ቪዲዮ የተሰራው ትናንትና ነው። ቪዲዮ ደግሞ ሰርቶ ሴቶች ጋር የምትለው ልብስ ለእኔ ታተረፍክ ለራስህ ልጅህን አሳድግ ብላ አሳዝኛቸው ከፍተውልኝ አብረን ልብስ እያስተዋወቁ ቪዲዮውን ከቤት ያላጠፋሁት ከስልኬ ገብታችሁ ማየት ትችላላችሁ። ምንድን ነው ፍትሀይ ብላ ስጠይቀኝ እኔ በእኔ ምክንያት አልፈለገችኝ ይችልኝ በእኔ ምክንያት ዚና መስራት የለባት። እኔ ሙስሊም አልሐምዱሊላህ ፍትሀይ ስትለኝ ፈትቻታለሁ። ምንም እንደ ሌላው እንዲህን ክፈይ ይህን እንዲህ በይ እንዲህ ባላሉ ሐኪም ቤት መውሰድ ያለብኝ ልጆ ያንቀጠቅጠዋል። እሷም ታውቃለች በበፊት ማለት ነው። ህመሙ ሐኪም ቤት ይዤው ስሄድ ይህን በሽታ አለበት ተባልኩኝ። እዛ የህክምና መረጃውን ሁሉንም ልኬላት አልደወልኩላትም እንኳን ስልክ ዘጋብኝ የምትለው የደወልኩበትን ስክሪንሾት ማድረግ ትችላለህ። ሪከርዱ አለ በሪከርድ ነው። እንደዚህ ነው ልጁ አለበት ተባለ። ሹመይሲ ደግሞ እናቱ ብቻ ናት ይዛ መግባት የምትችለው ተባለ። ምን ታያለሽ ይሄን ልጅ እኔ መግባት ብችል ለልጄ የፈለኩትን መስዋዕት እከፍላለሁኝ ስላት እኔ ሪከርዱ አለኝ። የ3 ወር ለስራና ይዤው እገባለሁ። የ3 ወር ደሞዝ ለያዝና ሀገር ገብቼ ቤት የለኝ ብር የለኝ ሀገር ገብቼ መሰቃየት አልፈልግም። አላህ እንደሰራው አላህ መግደል ይችላል አለች። እኔ ደግሞ 4 ቃላት እያያዙ ዋሽቼ ከሆነ ሪከርድ ትጠይቁኛላችሁ። እንደዛ ስትለኝ እኔ ደግሞ የ3 ወሩን ብር ደመረሽ ንገርኝ እኔ ልስጥሽ ተበድር ያልኳት። እኔ ልጄ አሁን እንቅልፍ እንዲተኛልኝ ኖርማል እንቅልፍ ልጄ እንዳይስተቃይብኝ ነው የምፈልገው ስራት እንደገና ሀሳቧን ቀይራ አንተም አባትን ይዘህ መግባት ትችላለህ፣ አይመለከተኝም፣ እኔ ልጅ ሰጥቻለሁ፣ አይመለከተኝም አለች ማለት ነው። እዛ እንደዛ ብላ በቃ ያለው ነገር እኔ ሚዲያ ላይ ጠይቅሻለሁኝ አልኳት። ሚዲያ ላይ መተሽ ያን ነገር እንድትናገር የህዝብ እንዲያቅልኝ ይፈልጋለሁ። በማሳደግ የምልክበትንም ብር ልስጥሽና ነው ሐኪም ቤት ይዘሽ ግቢ ያልኳት ማለት ነው። ምንም ነገር ገዥኝ አልኳትም። ደግሞ የነዛን ሰዎች ብር ማለት ነው ከፍያ 1000 ብር ነው የቀረብኝ። የኔኞቹ ማለት ነው ደረሰኛለኝ እሷ ያወጣችባቸውን እሷ ከወጣኝ በኋላ እንኳን ሚዲያ ላይ ተረድቼ ለልጅ ስረዳ ለልጅ ሀሊብ ቀንሼ እሷ እያለ የዚህ ተቀምጣ ቀንሼ ለእኛ 1000 ብር አስቀርቼ 1000 ብር ለእነሱ ከፈል የቀረብኝም ማለት ነው። ያንኛው ደግሞ ስልጤ የተባለው ሰውዬ 3500 ብር አለኝ ብሏል። እሷ የዛን ሰዓት ሚዲያም ላይ እሷ ምን አለች? አሁን 7000 አስቀምጬ ነበር በበፊት 9 ወር ሁላ ስትሰራ እኔ ወይት አስቀምጥሽ ነው አላልኳትም። ደሞዟን አርግዛ 9 ወር ሰርታለች። 1 ሪያል አላውቅም 1400 ብር ብቻ ነው ስወልድ የነበረም ማለት ነው። 9 ወር ሰርታለች። 7000 ብር ከእሷ አስቀምጬ ነበር አለች ብላ ተናገረ። እኛ ጋር እኔ ጋር ማለት ነው 7000 አለኝ እንደውም ቀሪ ብር አለኝ እሱ ጋር አለኝ። አዋሸች። እኔ መረጃ እመጣለሁ አላቻቸው። እንደዛ ስትል እኔ ካላትማ ብር ብዬ ያንን ሰውዬ እንዲሁም እኔን ይጠይቀኝ ልጅሽን ያጂን የስራ ልስራ ብያት ነበር አልፈልግም ብላለች። እኔ ያልኳት የተናገርኳት ነገር እዚህ ለእናንተ አስመስዬ ለእሷ የዋሸኋት ካለ ሪከርድም አለኝ የምትለውን ትላክ። አቤትም እንዲያመጭ ብያ ከሆነ ሪከርዱን ትላክ። ባለቤቶቹም እንኳን እና አይደለም እዚህ ቤት እኔ ከምኖርበት ቤት ሚስቱን የፈታ ሰው ወይንም ባሏን የፈታ ሴት እዚህ ቤት አታገባም፣ ክልክል ነው። እንኳን እንደዚህ አይነቱ መጨማለቅ አይደለም የምጥዋ ቤት ነው የምኖርበት ቤት። ወንድና ሴት እንኳን የሚገናኝበት አይደለም። ወላሂ እሷ የምታወራ ይሄ ዝም ብሎ ቁማር ነው ማለት ነው። እኔ አሁንም የምፈልገው ነገር ምንድን ነው? ለልጅ አግዥኝ አለልም ለልጅ ሰርቼ አሊብም ምንም የማጎልበት ነገር የለም ማለት ነው። ምንም 5 ወሬ ያጎደልኩበት ነገር የለም አልሐምዱሊላህ። ግን ምንድን ነው ይሄ ልጅ ህመሙ ቢሽር ሹመይሲ ይዛው ብገባ እኔ ህዝብም ፈርድብኝን ሁሉ ነገር ለማድረግ ዝግጁ ነኝ ለልጅ ማለት ነው። ሀታ እንኳን ያላገባሁትን እንኳን ያልተከሰከስኩትን እኔ ይህን ልጅ ተሸክም የምኖረው ማለት ነው። እንደዚህ አይነት እንኳ አድርጌ ቢሆን እኮ እሷ የተፈታ የዛሬ 4 ወር ነው። ደግሞ የጓደኞች ጋራ ዝም ብሎ የተሰራ ነው። ምንም ነገር የለም። ሀታ የለበስኩት ልብስ ምን እንዴት እንደሆነ ማየት ትችላላችሁ ማለት ነው። ምንም ነገር ከሌለበት ቦታ ዝም ብለን ላይ ብላ እየገባ ነው ማለት ነው። ልብስ እንይ ስንል አንዷ ሌቃም ልብስ አድርጋ እዛው ገባች። የኔ እንኳን ሚስት ይልኮን ማለት ነው። እኔ አሁን ልጅንም እኮ ልኬ ኢትዮጵያ ማሳከም የምችል ከሆነ እየሰራሁኝ ለቤተሰቦች መለክ ዲሲ ያሳክሙት ከፈለጉ ቤተሰቦች አይመለከተኝም ብላኛል። እኔ ሪከርዱ አለኝ ማለት ነው። ወላሂ ላዚ ረመዳን ነው አፈለጉ ዲሲ ምናምን ሄድ ወስደው ያሳክሙ አላልኩም ካለ እኔ ሁሉንም ሪከርዱ አወጣለሁ። እሷ የሚያልኳትን ታወጣለች። ችግሩ